የመጽሐፍ ቅዱሳችን ጥናት ዛሬም ደግሞ እንቀጥላለን። ዛሬም ደግሞ የእግዚአብሔርን ቃል ወደኛ ይመጣል፣ መንፈስ ቅዱስ ያስተምረናል። መጽሐፍ ቅዱስ ሲናገር እነሆ የተጻፈልን ሁሉ ለትምህርታችን ሆኖልናል ይላል እና በነገር ሁሉ እግዚአብሔር እንዲባርካችሁ ሁልጊዜ የእግዚአብሔርን ቃል ስትሰሙ ለህይወት እንዲሆንላችሁ እንጸልያለን እና እናንተም ጸልዩ። በህይወታችሁ እግዚአብሔር መገለጥን እግዚአብሔር ቃሉን ደጆች እንዲከፍት እግዚአብሔር የጥበብና መገለጥ መንፈስ እንዲሞላን እግዚአብሔር መንፈሱን በእኛ ውስጥ እንዲሰራ እንዲያሳየን እንዲናገረን እግዚአብሔር መንፈስ በህይወታችን እግዚአብሔር መስራት የሚገባው እንዲሰራ ማድረግ የሚገባው እንዲያደርግ ነው። ህይወታችን ደግሞ ለእግዚአብሔር እንዲቀኝ ለእግዚአብሔር የሚመች እንዲሆን ሃሌሉያ we give you glory Father thank you ሃሌሉያ እንጸልያለን እናመሰግናለን ጌታን በነገር ሁሉ እና ሐዋርያ ሥራ ምዕራፍ 15 ደርሰናል። እሱን ዛሬ እንመለከታለን። ከቁጥር 1 ጀምሮ እስከ 41 ያለውን አነባዋለሁ። የአምላካችን ቃል እንደዚህ ይላል። አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በባርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና ባርናባስ ከእነርሱ ጋር አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ወጡ ዘንድ ተቆረጠ። ቤተክርስቲያኑን በመንገድ እየረዳቸው እነርሱም የአሕዛብ መመለስ እየተረኩ በፊንቄና በሰማርያ አለፉ። ወንድሞችም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌም በደረሱ ጊዜ ቤተክርስቲያን ሐዋርያት ሽማግሌዎች ተቀበሏቸው ይላል። እግዚአብሔር ከእነርሱ ጋር ያደረገውን ሁሉ አወሩ። ከፈሪሳውያን ወገን ግን ያመኑት አንዳንዶች ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። በዚህ ውስጥ ምን መለከተው ሐዋርያት የሚገርማችሁ ወንጌል እየሰበኩ ጌታ ኢየሱስ ክርስቶስ ነው በኢየሩሳሌም በይሁዳ እስከ ሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ናችሁ ብሎ እንደተናገረው መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ስለ ኢየሱስ ይመሰክር ነበር የጌታ መንፈስ። አንድ ሁለተኛ እነሱም ራሱ ያዩትን የሰሙትን ሁሉ መስክረዋል ተናግረዋል። ኢየሱስ ክርስቶስ ከሱ በስተቀር ሌላ አዳኝ እንደሌለ፣ ሌላ ፈዋሽ እንደሌለ፣ ሌላ አስታራቂ እንደሌለ፣ ሌላ የኃጢአት ስርየት እንደሌለ፣ በክርስቶስ ኢየሱስ የሚያምን ሁሉ እንደማይፈረድበት ይሄን እየተናገሩ ብዙዎቹ አመኑ። ብዙዎች ድንቅና ተአምራት ተደረገ። በነ ጳውሎስ እጅ ብዙ እግዚአብሔር ተአምራት አደረገ። ዕውሩን አበራ፣ ሽባውን ተረተረ። እግዚአብሔር ደግሞ እነዚህ ሽባዎችን ተረተራቸው፣ ነፃ አወጣቸው። እነሆ በናዝሬቱ በኢየሱስ ክርስቶስን በማመን ሰዎቹ ከሽባነት ተረተሩ፣ ነፃ ወጡ። በጌታ ኢየሱስ ክርስቶስ በማመን 3000 ብቻ አይደለም ወደ 4000 ወደ 8000 መጥተዋል። አሁን በጣም ብዙ ህዝብ መጥቷል። በዛ መካከል እያለ ጠላት አዲስ እንግዳ ትምህርት አመጣ ማለት አንዳንዶች ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም አትድኑ ማለት በክርስቶስ ማመን ብቻ አይበቃችሁም፣ ስለዚህ መገረዝ አለባችሁ ብሎ የብሉይ ኪዳን እንደገና የሙሴን ሕግ እንደገና አመጡባቸው። ከዚህ የተነሳ ጳውሎስና በርናባስ ተነጋገሩ፣ ተከራከሩ፣ እንደገና እስከ ጥል ድረስ ደረሱ። ከዛ በኋላ ይሄን ጉዳይ እንደገና ወደ ሽማግሌዎች ወይም ደግሞ ቤተክርስቲያን ዋናዋ ቤተክርስቲያን ወዳለችበት ወደ ኢየሩሳሌም ወደ ይሁዳ ወዳለችው ሄዱ። በዛም ሐዋርያቶችና ሽማግሌዎች ጋር እግዚአብሔር በእነሱ መካከል በባርናባስና በጳውሎስ መካከል በሚሽን ስራቸው እግዚአብሔር ያደረገውን ተአምራት ወደ ጌታ መንግስት እንዴት ስንት ሰዎች እንደመጡ ስንት ህዝብ ደግሞ ከዕውርነት እንደዳነ እንደገና ከሽባነት እንደገና ከተለያየ በሽታ ደዌ ጌታ ኢየሱስ እንዴት እንደፈወሰ ተአምራቶቹ እነሱም እንዴት ከሞት እንዳመለጡ በብዙ መከራ ውስጥ እንዴት እንዳለፉ እግዚአብሔር ከነሱ ጋር ሆኖ እንደረዳቸው ያን ሁሉ አስረዱ። እግዚአብሔር ያደረገውን ተአምራት እግዚአብሔር ያደረገውን ነገር በተናገሩ ጊዜ ደስ አላቸው ይላል። ግን አንዳንዶች ግን ተነስተው ትገርዟቸው ዘንድ የሙሴን ሕግ ተጠብቁ ዘንድ ታዟቸው ዘንድ ይገባል ብለው አሉ ይላል። ሐዋርያት ሽማግሌዎች ለዚህም ነገር ለመመካከር ተሰበሰቡ። ከብዙ ክርክር በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ወይ አሕዛብ ካፌ የወንጌል ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብን የሚያውቅ አምላክ ለኛ ደግሞ እንደሰጠን መንፈስ ቅዱስ በመስጠት መሰከረላቸው። ልባቸውን በእምነት ሲያጸና በእኛና በእነሱ መካከል አንዳች አልለየም። እንግዲህ አባቶቻችን እኛ ልንሸከመው ያልቻልነውን ቀንበር ለደቀ መዛሙርቱ ጫንቃ ላይ በመጫን እግዚአብሔር አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ደግሞ እንድንድን ዘንድ እናምናለን። ጴጥሮስ የሚናገረው የመጀመሪያ ሰው እኔ ነኝ። ከሐዋርያቶች እኔን እግዚአብሔር መንፈስ በእኔ ላይ መጥቶ እነ ወንጌል ስሰብክ የ10 ደቂቃ ስብከትና የሰበኳት 3000 አይሁዶች ወደ ጌታ ኢየሱስ ክርስቶስ መጡ። ምክንያቱም ይሄን ያደረገው የጌታ መንፈስ ልባቸውን ነክቶ ነው። ልባቸው በመተነካ ጊዜ ምን እናድርግ ወንድሞች ባሉ ጊዜ በጌታ በኢየሱስ ክርስቶስ እመኑ ትድኑም አላችሁ አልናቸው። በዛን ቀን 3000 ሰዎች ተጠመቁ፣ አመኑና ተጠመቁ። ዛሬ ያንን ነፃ የሆነውን አገልግሎት ወይም ነፃ የሆነ ስጦታ እኛም የዳንበትን ጸጋ እናንተ እንደገና ደግሞ ሌላ ሸክም ለምን በህዝቡ ላይ ትጭናላችሁ ብሎ ጴጥሮስ ሲናገር
እነሆ ሕዝቡ ሁሉ ሰሙት ይላል። ከዛ በኋላ ያዕቆብ ወይም ደግሞ የጌታ ወንድም እሱ የሚናገረው ደግሞ የሐዋርያት ዋና ፓስተር ስለሆነ እሱ ደግሞ ይናገራል። ሕዝቡ ሁሉ ዝም አሉ ይላል። በርናባስም ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተረኩላቸው ይሰሙ ነበረ። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ ይላል። ወንድሞች ወይ ስሙኝ፣ እግዚአብሔር ለስሙ የሚሆን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርከዋል። ስምዖን ማለት ጴጥሮስ ማለት። ከዚህም ጋር የነቢያት ቃል ይስማማል እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎች በስሜ የተጠሩ አሕዛብ ሁሉ ጌታን ይፈልጉ ዘንድ እመልሳለሁ፣ የወደቀችውን የዳዊት ድንኳን እንደገና እሰራታለሁ፣ ፍርስራሿን እንደገና እሰራታለሁ፣ እንደገና አቆማታለሁ ይላል። ይህን የሚያደርግ ጌታ ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩት እንዳናስቸግራቸው፣ ነገር ግን ከጣዖት ርኩሰት፣ ከዝሙት፣ ከታነቀም ከደምም ይርቁ ዘንድ እነሆ እንድንጽፍላቸው ቆርጣለሁ። ሙሴን ከቀድሞ ትውልድ ጀምሮ በሰንበት በምኩራብ ሲያነቡ በየከተማው እርሱን የሚሰብኩ አሉት ይላል። ያን ጊዜ ሐዋርያት ሽማግሌዎች ከቤተ ክርስቲያኑ ሁሉ ጋር ከእነሱ ጋር የተመረጡ ሰዎች በጳውሎስ በበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም ከወንድሞች መካከል ዋናቸው ሆነው በርስያ የተባለው ይሁዳና ሲላስ ነበሩ ይላል። እንዲህ ጽፈው በእነርሱ እጅ ላኩ። ሐዋርያትም ሽማግሌዎች ወንድሞችም በአንጾኪያ በሶርያ በኪልቅያ ለሚኖሩ ከአሕዛብ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድ ሕግን ትጠብቁ ዘንድ ይገባቸዋል ብለው ልባቸውን እያወኩ በቃል እንዳናወጧችሁ ስለ እናንተ ሰምተናል። ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስ ከጳውሎስ ጋር የተመረጡ ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። ራሳችን ደግሞ በቃላቸው ያንኑን የነግሯችሁ ዘንድ ይሁዳና ሲላስን ልከናል። ለጣዖት ከተሰዋ ከደምን ከታነቀም ከዝሙትም ትርቁ ዘንድ ከዚህም ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ወስነናል። እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ብሎ እነሆ የሐዋርያት ደብዳቤ እነሆ ተላከላቸው። ይህም ደግሞ እኛ ላክናቸው ሰዎች ነው። በመካከላችን ተነስተው ሄደው እነሆ ሕግን ያስተማሯችሁ፣ ስለዚህ አትስሙ፣ እነሱ ያላችሁን አትስሙ። ነገር ግን በባርናባስና በጳውሎስ እጅ እነሆ ይህን ደብዳቤ ልከንላቸዋል። እናንተ ማድረግ ያለባችሁ ከድነት በኋላ እነሆ ከታነቀ ከዝሙት ከርኩሰት እንደገናም ደግሞ ከጣዖት ከተሰዋ ራሳችሁ እንድትጠብቁ ሌላ ሸክም አንጭንባችሁም። ሌላ እንድትገረዙ አይደለም። አሁን መገረዙ አይደለም ያድነ። ምክንያቱም በስጋ መገረዝ የተገረዙ በሙሉ አልዳኑም። የተገረዙት አልዳኑም። በዛ በብሉይ ኪዳን የተሰጠው ለአብርሃም ነበር። አሁን ግን ይሄ አዲስ ኪዳን ነው። ስለዚህ እግዚአብሔር አዲስ ኪዳን በመንፈስ የሆነ ግዝረት ነው እግዚአብሔር ወደኛ ያመጣው። የመንፈስ ግዝረት ነው ያስፈልጋችሁ። እሱ ምንድነው? በመንፈስ ዳግመኛ መወለድ፣ በመንፈስ በክርስቶስ ኢየሱስ አምኖ መዳን። በክርስቶስ ኢየሱስ ያመነ ሁሉ ደግሞ ጤና ያለው ነው። ስለዚህ ጤና ይስጣችሁ ብሎ ደብዳቤውን ነው ይጨርስላቸዋል። እነሱም ተሰናብተው ወደ አንጾኪያ ወረዱ ይላል። ሕዝቡም ተሰብስበው ደብዳቤውን ሰጧቸው። ባነበቡ ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳን ሲላስም ደግሞ ነቢያት ነበሩና ወንድሞችን በብዙ ቀን መክረው አጸኗቸው። አያሌ ቀን ከተቀመጡ በኋላ ከወንድሞች በሰላም ተሰናብተው ወደ ሐዋርያ ሄዱ። ሲላስ ግን በዚያ ይኖር ዘንድ ፈቀደ። ጳውሎስ በርናባስ ከሌሎች ከብዙ ሰዎች ጋር ደግሞ የጌታን ቃል እያስተማሩ ወንጌል እየሰበኩ በአንጾኪያ ይቀመጡ ነበረ። የሚገርም ነው። ደብዳቤው ከተነበበ በኋላ ሕዝቡ ታነጸ። ምክንያቱም በጣም የሕዝቡ ልብ ምን ሆኖ ነበር? በተሰጣቸው ሐሰት ትምህርት በቃ አይምሯቸው ተበጥብጦ ነበር። ከዚህ የተነሳ እምነታቸው ሁሉ ላልቶ ነበር። ከዛ በኋላ ከዚህ ከሐዋርያቶች እምነት መግለጫ እና ከሐዋርያቶች ምክር የተነሳ የህይወታቸው መንገድ ኢየሱስ ክርስቶስን አምነው እስከ መጨረሻ እንዲቀጥሉ ብቻ በዛ መሰረት ታነጹ። እውነተኛ መሰረት አገኙ። ለዛ ነው መጽሐፍ ቅዱሳችን ሲናገር እነሆ እምነታችን በሐዋርያትና በነቢያት መሰረት የታነጸ ነው ይላል። በኤፌሶ መጽሐፍ ላይ ሲናገር እነሆ በሐዋርያትና በነቢያት መሰረት ታነጻችኋል ብሎ ይናገራል ሐዋርያ ጳውሎስ ሲናገር። ለምን? መሰረት የሚጥሉት እነሱ ስለሆነ። በሐዋርያትና በነቢያት መሰረት ላይ ታነጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ብሎ ሐዋርያ ጳውሎስ ምዕራፍ 2 ቁጥር 20 እስከ 22 ይናገራል። መሰረት የምንጥለው ወይም ህይወታችን የሚመሰረተው በሐዋርያት ትምህርት ነው። ሐዋርያትና ነቢያት ባስተማሩት ኢየሱስ በሰጣቸው መሰረታዊ ትምህርት ላይ ነው የኔና የናንተ ህይወት የሚገነባው። ከዛ ውጪ ሌላ ግንባታ እንፈጥራለን ብንል
በፍጹም ያነ ግንባታ አይቀጥልም። ምክንያቱም እግዚአብሔር የለበትም። እግዚአብሔር የሚኖርበት ግንባታ ግን እነሆ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በእግዚአብሔር መንፈስ እነሆ እግዚአብሔር ለመምሰል በሚያስጠጋ ትምህርት ክርስቶስን በማመን ወደሚገኘው መረዳት ባለጸግነት ውስጥ በመግባት እግዚአብሔርን ለመምሰል የሚያስጠጋ ትምህርት እያደገ ይሄዳል። እነሆ የቅድስና ህይወት፣ እነሆ የጽድቅ ህይወት፣ እነሆም ደግሞ የመንፈስ ቅዱስ ስጦታዎች፣ እነሆ የወንጌል አገልግሎቶች እግዚአብሔር በውስጣችን ያለው እነሆ ጸጋና አገልግሎታችን እየሰፋ እንደገናም ደግሞ እያደገ ይሄዳል። ስለዚህ ህይወታችን እየሰፋ ለእግዚአብሔር መኖሪያ ሆነን ክርስቶስ እየመሰልን እናልፋለን ማለት ነው። የመጨረሻው ከጥቂት ቀን በኋላ ይላል ሐዋርያ ጳውሎስ እና ባርናባስ ተመልሰው የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞችን እንጎብኛቸው እንዴት እንዳሉ እንወቅ አለው። ባርናባስም ማርቆስ የተባለውን ዮሐንስን ደግሞ ከነሱ ጋር ይወስድ ዘንድ አሰበ። ጳውሎስ ግን ይህን ከነሱ ጋር ሊወስድ አልፈቀደም፣ ከነሱ ዘንድ ከጵንፍልያ ተነይቶ ነበርና ወደ ስራም ከነሱ ጋር አልመጣም ነበርና። ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ። በርናባስ ማርቆስ ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስ መረጠ። ወንድሞችን ለእግዚአብሔር ጸጋ አደራ ከሰጡ በኋላ ወጡ። አቤክሲያናት እያጸና በሶሪያ በኪልቅያ ይዞር ነበረ ብሎ መጽሐፍ ቅዱሳችን ይናገራል። አሁን ከዚህ በኋላ የባርናባስና የጳውሎስ አገልግሎት ከዚህ ተለያየ። በሐሳብ ሰው ይለያያል፣ አገልግሎቱ ግን ይቀጥላል። ሰው በተለያየ ዳይሬክሽን በተለያየ ራእይ ሰዎች ይሰማራሉ። እግዚአብሔር መንፈስ ቅዱስ ባርናባስና ጳውሎስን ለጠራዋቸው ሥራ ለዩልኝ ብሎ ምዕራፍ 13 እንመለከታለን። ምዕራፍ 13ን መተዋል፣ ምዕራፍ 14ን መተዋል፣ ምዕራፍ 15ን መተዋል። መጨረሻ ምዕራፍ 16 ሊገቡ ሲሉ ግን በዚህ ምክንያት ተለያዩ፣ በማርቆስ ምክንያት። ምክንያቱም ማርቆስ የባርናባስ የወንድሙ ልጅ ነው። ይህ ሰው እነሆ አብረው ገና ሲላኩ በመንፈስ ቅዱስ እነሆ ተልከው ሚሽነሪ ሲሆኑ ሊረዳቸው ነበር የመጣው ከአንጾኪያ ቤተክርስቲያን ሊረዳቸው አብሯቸው ሳለ መንገድ ላይ ተመልሶ ሄደ። ምን እንዳጋጠመው አይታወቅም፣ ምን እንደተሰማው አይታወቅም። ይህ ሰው ግን ተመልሶ ሄደ ይላል። ወደ ኢየሩሳሌም ወደ ሀገሩ ሄደ። ተመልሶ ከመጣ በኋላ መጨረሻ እነሆ እንጎበኛቸው እባክህ ብሎ ባርናባስን በጠየቀ ጊዜ ነው አሁን ማርቆስን ይዘን መሄድ አለብን አለ። ነው ማርቆስ አንተ ወንድም ስለሆነ ወይም ደግሞ የወንድም ልጅ ስለሆነ ነው ወይ? በእግዚአብሔር መንግስት ላይ እንደዚህ አይነት አድሎ የሚባል ነገር አይሰራም አለ። ስለዚህ እነሆ ከኛ ጋር አብሮ ስላልነበረ ባለፈው ጥሎን ስለሄደ አሁን እኛ የሚያስፈልገን እነሆ ሲላስ ነው ብሎ ባለ ጊዜ አልፈለገም። ስለዚህ ባርናባስ ማርቆስ ይዞት ወደ ቆጵሮስ ወደ ተወለዱበት አገር ሄደ ይላል። ጳውሎስ ግን ሲላስን መረጠ ይላል። ሲላስ ማለት ነብይ ነው። ስለዚህ ይሄ ሁለቱ ተያይዘው ከዛ በኋላ የሚሽን ስራ ለመስራት ጳውሎስና እነሆ ሲላስ ተያይዘው ወደ ሰሜን ወይም ደግሞ ወደ አንጾኪያ እንደገናም ደግሞ አልፈው ወደ መቄዶንያ እንደገናም ደግሞ የተለያየ ቦታዎች ይሄዱ ጀመረ። በዛ በሄዱበት ሁሉ ላይ እግዚአብሔር ትልቅ በረከት በእነሱ ላይ አመጣ። እግዚአብሔር ክብሩን ገለጠ። ጳውሎስና ሲላስ መረጠ። ጳውሎስ ሲላስን መረጠ። ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡ በኋላ ይላል። ስለዚህ ባርናባስና ጳውሎስ አሁን በተለያዩ በዓላማ ማለት አንድ ነው። ዓላማቸው የእግዚአብሔር መንግስት ማስፋት ነው። ስለዚህ በስራ ግን ተለያዩ። ስለዚህ ወንድሞችን በዛ ያገኟቸውን የጎበኟቸውን ለጌታ ሰጡና አሁን ጳውሎስ ሲላሱን ይዞ ወደ የት ሄደ? ወደ ኤሮፕ ሄደ እና ባርናባስ ደግሞ ወደ ደሴት ሄደ፣ ወደ ተወለደበት ሀገር ወደ ቆጵሮስ ሄደ። ከዛ በኋላ አልተገናኙ ይመስለኛል። ከጊዜ በኋላ ግን ማርቆስ ይጠቅመኛል እባካችሁ ላኩልኝ ብሎ ሐዋርያ ጳውሎስ እንደጻፈ በመልእክቱ ላይ እናያለን እና በጢሞቴዎስ ላይ መልእክት እንደላከለት እናያለን። ሐዋርያ ጳውሎስ ግን ሲላስን ይዞ ከዛ በኋላ ከምዕራፍ 17 ጀምሮ እንመለከተ ከ16 ጀምሮ ከሱ ጋር የሰራውን ስራ እንመለከታለን። የሚገርም ነው። በጣም ረጅም ጉዞ አብረው ተጉዘዋል። ከባርናባስ ይልቅ አብረው የተጓዙት በተለይም ደግሞ ከሲላስ ጋር ነው። ከሲላስ ጋር ብዙ ወንጌል ሲሰሩ ብዙ ተደብድበዋል፣ እስር ቤት ነበሩ፣ በጣም በብዙ መከራ ውስጥ አልፈዋል። ግን ተአምራቶች ነበሩ፣ ድንቆች ነበሩ። እግዚአብሔር ይመስገን። ሐዋርያትና ነቢያት አብረው ተያይዘው ሲሰሩ እንዴት ደስ ይላል። እና በዚህ ዘመን ወንድሞቼና እህቶቼ እግዚአብሔር ሊልከን ይፈልጋል። በሚልከን ጊዜ ወገኖቼ ሆይ ለወገናዊነት አድሎ ልናረግ ሳይሆን የጽድቅ ነገር ልንሰራ እግዚአብሔር ይፈልጋል። ወይም የክብር ነገር የበቃ የራሳችን ቤተሰብ ነገር ብለን ልንዛ ይገባ። እግዚአብሔር ከጠራው ሰው ጋራ የእግዚአብሔርን ስራ ይዘን እስከ መጨረሻ እንድንሄድ የእግዚአብሔር ፈቃድ ነው። ስለዚህ በመካከላችን እግዚአብሔርን ስናገለግል ሁሉ ነገር ስሙዝ ይሆናል አይል መጽሐፍ ቅዱስ። ወንጌልን ስትሰብክ ሐሰተኞች አስተማሪዎች ይነሳሉ። ወንጌልን ስትሰብክ ተሳዳቢዎችና አሳዳጆች ይነሳሉ።
ይነሳሉ። ወንጌልን ስሰብክ ብዙ መከራ የሚያሳዩን ሰዎች አሉ፣ በር የሚዘጉ ወንድሞች የተባሉ ነገር ግን ሐሰተኛ የሆኑ ጠላት የሚጠቀምባቸው ብዙ አመፀኛ የሆኑ ሰዎች አሉ። ስለዚህ ምን እናደርጋለን? እውነትን ወደ አደባባይ እናመጣለን። እውነትን በፍቅር እንናገራለን። እንደገና ደግሞ ከዋኖች ጋር በመነጋገር ችግሮችን መፍታት ይገባናል። ችግር አይኖርም ማለት አይደለም። ቤተክርስቲያን ውስጥ ብዙ ችግሮች ይነሳሉ። በሐዋርያትም ዘመን ችግር እንደነበረ ነው ምዕራፍ 15 ላይ የሚናገር። የሐሰት ትምህርት አስተማሪዎች ተነሱ ይላል ሐዋርያ ጳውሎስ። እንዲያውም በዱር በጫካ ውስጥ በአውሬዎች በሐሰተኞች ወንድሞች መከራ እያለ ይናገራል። ማለት ያሳድዱት ነበረ እና ይሄ ሐዋርያ ጳውሎስ ጌታ አልተገለጠለት ውሸቱን ነው ሐዋርያ አይደለም እያሉት ይናገር ነበር። ስለዚህ ለተናገሩት ነገር ነው መልስ የሰጠ። እኔ ሐዋርያ አይደለሁምን፣ እኔ ጌታ አላየሁምን፣ እኔ እንደዚህ አይደለሁምን እያለ ይናገራል እና ያሳያቸዋል እግዚአብሔር እንዴት እንደተገናኘው። ከዛም በኋላ በህይወቱ እግዚአብሔር የሰራውን ታምራት እግዚአብሔር ሲናገር በህይወታችን እግዚአብሔር ተናግሮን ተጠርተን ስንወጣ ወንድሞችና እህቶቼ በብዙ ቻሌንጅ ውስጥ እናልፋለን። ግን ለሚመለከታቸው ሰዎች ጉዳዩን አካፍለን ነው በመነጋገር በፍቅር ራስን ገዝተን ከዛ በኋላ ሶልቭ አድርገን ችግሩን ከዛ በኋላ ተያይዘን እንደገና አሁንም የእግዚአብሔርን መንግስት ወንጌል መሄድ አለበት። ይሄ ወንጌል እንዲቆም ነበር ሰይጣን ይሄን ያመጣው። ምዕራፍ 15 ላይ እነሆ መተው እንትገረዙ እንደ ካልተገረዛችሁ አትድኑም ብለው የነ ሐዋርያ ጳውሎስን አገልግሎት እና የባርናባስን አገልግሎት ማቆም ነበር የፈለገው ጠላት። ወንድሞችና እህቶቼ ቤተክርስቲያን ወደፊት እንዳትሄድ ነው የሚሽን ስራ እንዳትሰራ የሚከለክላት የሜሬጅ ጉዳይ፣ የወንድሞች እርስ በርሳቸው ነው ያለ መቀባበል ጉዳይ፣ የስልጣን ጉዳይ ነው በፍርድ ቤት ነገሮችን በመያዝ እንደገና ወንድሙን በመክሰስ በዚህ በመለያየት በአድመኝነት ወገኖቼ የሚመጣውን ነገር ወገኖቼ ወይ ሶልቭ ልናደርገው ይገባናል እና ሶልቭ አድርገን ቶሎ እነዚህ ሰዎች ቶሎ ሶልቭ አድርገው እንደወጡ ቶሎ ሶልቭ አድርገን ወደ ወንጌል አቅጣጫ ልንመለስ ይገባናል። ቤተክርስቲያን የተሰጣት 85% በላይ እነሆ የወንጌልን ስራ እንድትሰራ ነው፣ ሌላ አይደለም። በቃ ሌላ ሁሉ በቤት የሚሰራው እነሆ 15% ነው። ማለት ሰዎች እናመልካለን፣ አብረን እንጸልያለን፣ እንካሬጅ እንደራረገን፣ ነገር ግን ስራው ያለ ውጪ ነው ወገኖቼ ወይ አምልኮ ምናልባት በሳምንት አንድ ቀን ሊሆን ይችላል። ነገር ግን በየዕለቱ በህይወታችን ልንለማመድ የሚገባን በግላችን ነው። ግን ከሁሉ በላይ በውጭ ያለው ስራችን በጣም ሰፊ ነው። ሐዋርያ ጳውሎስ እነሆ ጠላት እንዳያዘገየው ከባርናባስ ጋር ነገሮችን ቋጨ፣ ከሐዋርያቶች ጋር ቋጨ። ከዛ በኋላ ወደፊት ቀጠሉ። እነሱ ጋርም ደግሞ ችግር ሲፈጠር ከባርናባስ ጋር አሁንም ደግሞ ከሚሰራ ሰው ጋር እግዚአብሔርን መንግስት ከሚያሰፋ ሰው ጋር እግዚአብሔር አሳልፎ ሰጠው ይሄን ሰው። ከዛ በኋላ እነሆ ሲላስን ካገኘ በኋላ ባርናባስን ከዛ በኋላ ቲሞቲን ደግሞ እግዚአብሔር አሳልፎ ሰጠውና እግዚአብሔር ከአንድ ሰው አለመታዘብ ወደ ሌላ ደግሞ የሚታዘዝ ሰው ይሰጠናል። ያንን ሰው ተጠቅሞ ደግሞ እግዚአብሔር ደግሞ ዘመኑ ሲያመጣ ደግሞ ሌላ ሰው ደግሞ ሽፍት ያደርጋል እግዚአብሔር። ለምንድን ነው ሰዎች የሚቀያየረው? እግዚአብሔር በየጊዜው እግዚአብሔር ሰዎች አሉት። ከአንድ ሌቭል ወደ ሌላ ሌቭል ከፍ ስንል ሰዎች ጥያቄ ይፈጥርባቸዋል፣ በስራም በአገልግሎትም በሀገርም ደረጃም እና ሰዎች ወገኖቼ ካልተረዱን ወደፊት እልፍ ብለን የእግዚአብሔርን ስራ ለመስራት ዓላማችንን ሳንስት እግዚአብሔር ወደ ሰጠን እነሆ የወንጌል ራእይ ልንሰማራ እግዚአብሔር ይፈልጋል እንጂ ወገኖቼ በሰዎች በወንድሞች ችግር በቤተክርስቲያናችን ምስቅልቅል ችግር በመከፋፈል ችግር ወንጌል እንዳይሰራ የሚያደርግ አንዱ ዲያብሎስ ነው። ሰይጣን እንዳንሰራ እንዳንሮጥ እርስ በርሳችን ያያይዘናል፣ እርስ በርሳችን ያፋጀናል። ስለዚህ ከእርስ በርስ መንፈስ እግዚአብሔር ያውጣል። ከሐሰት ትምህርት በተለይም ደግሞ ወንጌልን ካለመስበክ ነፃ ወገኖቼ ወይ ወንጌል እንድንሰብክ ነው ጥሪያችን። ከወንጌል ውጪ ሌላ እንድንሰብክ አልተጠራንም። ገንዘብ እንድንሰብክ አልጠራኝም እግዚአብሔር። እኔ ገንዘብ ለመጥራት በፍጹም እኔ ገንዘብ ስበክ አልተባልኩም፣ ኢየሱስን ስበክ ነው የተባልኩት። ገንዘብ ወንጌል ነው ይላሉ። ገንዘብ አንቆ ይገላል። መጽሐፍ ቅዱሳችን እንደዛ ይለንማ። ቃሉን ሰበከው በጊዜው ማለት ጊዜው ቃሉን ሰበከው እኮ ነው የሚለው መጽሐፍ ቅዱስ። ቃሉ ማለት የእግዚአብሔር ቃል ማለት የእግዚአብሔር ወንጌል ነው። ወንጌል ማለት ደግሞ ህይወት የሚሰጥ ነው። ክብር ለኢየሱስ ይሁን። ስለዚህ ሰዎች ነፃ የሚያወጣ የእግዚአብሔር ወንጌል ነው። ስለዚህ ሰዎች እስራት የሚፈታ ቀንበር የሚሰብር የእግዚአብሔር ቅባት፣ የእግዚአብሔር ኃይል፣ የእግዚአብሔር ወንጌል ሰዎችን የሚያድን የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። ስለዚህ ሰዎች በክርስቶስ ኢየሱስ አምነው የዘላለም ህይወት እንዲያገኙ እግዚአብሔር አምላክ ወደዚህ ክብር እንዲመጡ እንዲያመጣቸው መንፈስ ቅዱስ ይገባል። ስለዚህ ከዚህ ከሚያለያይ መንፈስ ወንድሙን የሚያባላ መንፈስ እግዚአብሔር ህይወታችን እንድንወጣ እግዚአብሔር ይፈልጋል። ስለዚህ የተለያየ ቤተክርስቲያን ተበጣጥሰን እስከ መቼ ድረስ በእንደዚህ እንወጣለን? ስለዚህ ቁስል በቁስል እንሆናለን። ስለዚህ ከዛ ወጣ ብለን ወንድማችን የልባችን ነገር ነግረነው ሐሳባችን አካፍለነው ካልሰማ እግዚአብሔር እንዲያስተካክለው ጸልየን ለጌታ አደራ ሰጥተን ቶሎኛ መውጣት አለብን። ለምን? የተሰጠን ራእይ አለ፣ የወንጌል ራእይ።
ወገኖቼ ሆይ ሚሊዮን ሰዎች የሚያሳትፍ የወንጌል ራእይ አለ። ማንም በቤተክርስቲያን ውስጥ ሊጣላ አይገባዋል። ለፖዚሽን እንደገናም ደግሞ ወገኖቼ ሆይ በአድሎ ምክንያት እነሆ እኔ ካልመራሁት እኔ ቤተክርስቲያኑ የኔ ነው የሚል ክርስቶስ አንደኛ ቤተክርስቲያን የኛ እንዳልሆነች ይናገራል። የራሱ ቤተክርስቲያን ናት እንጂ የኛ አይደለችም። ለምን? በደሙ ነው የገዛት። እርስታችን አይደለችም ወይም ድርጅታችን አይደላችም ወይ እድሜያችን እስከሚጨርስ ድረስ የኛን በቃ ገንዘብ እየከፈለችን ልታኖርን አይገባም። እኛ የተሰጠን ተልእኮ አለ። ወደ ውጭ ሄደን ወንጌል ለፍጥረት ሁሉ ልንሰብክ እግዚአብሔር አንተን ጠርቷል፣ አንቺን ጠርቶሻል። ክብር ለጌታ ይሁን። ነገር ግን የሚያስቆመን ሊኖር አይገባም። በመካከላችን ሐሰተኛ ትምህርት ካለ ቶሎ ሶልቭ ማድረግ አለበት። የእውነት ቃል ተናግረን ከዛ የእግዚአብሔርን ቃል አሰልጥነን እነዚህ ግራ የተጋቡትን ሰዎች ወደ እውነተኛው መስመር ካመጣን በኋላ ለጌታ ሳልፈን ሰጥተን ከዛ ለሚመለከታቸው ሰዎች አደራጅተን ከዛ እኛ ደግሞ የወንጌልን ይዘን ወደሚመለከተን ወደ ወንጌል አቅጣጫ ልንዞር ይገባናል። ቤተክርስቲያን ዛሬ በዓለም ዙሪያ ያለችው ቤተክርስቲያን እንዳትሮጥ ያደረጋት ነገር ቢኖር አንደኛ የሐሰት ትምህርት፣ ሁለተኛ የወንድሞች ጥል፣ እርስ በርሳችን የመለያየትና የመናናቅ ያለመቀባበልና እንደገና የፖዚሽን ችግር፣ እንደገና የገንዘብ ፍቅር ነው። ከዚህ የተነሳ ሰዎች ሁሉ የእግዚአብሔርን አጀንዳ ዋና የሆነውን ወንጌልን ትተዋል። አሁን ግን እንድንመለስ እግዚአብሔር ድል ሰጥቶናል። አሁን ግን ቀን አምጥቷል። አሁን ግን ቀን አለ። ጌታ ይመስገን። እነሆ ጌታ ኢየሱስ ክርስቶስ ምን አለ? በሐዋርያት ሥራ በዮሐንስ ወንጌል ምዕራፍ 9 ላይ የሚናገር አንድ ቃል ተናግሬ ከዛ አብረን እንጸልያለን። የጌታ ስም የተባረከ ይሁን። ምዕራፍ 9 ቁጥር 4 ላይ እነሆ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች። ማንም ሊሰራባት የማይችል ቀን ስለምትመጣ አሁን ቶሎ መስራት አለብኝ ብሎ ጌታ ኢየሱስ ቶሎ ይሰራ ነበር። የአባቴን ፈቃድ፣ የአባቴን ሐሳብ፣ አባቴ ሊሰራ የሰጠኝን ሥራ እሱ ምንድነው? የእግዚአብሔር መንግስት። ሃሌሉያ! ወንጌል ለፍጥረት ሁሉ ማዳረስ፣ ለሰዎች ሁሉ ወንጌል ይሰብክ ነበር። ጌታ ኢየሱስ ክርስቶስን ደግሞ እንዳትወጣ ከዚህ ከተማ እንዳትወጣ ብለው ከለከሉት ይላል። ትዝ ይላችሁ እንደሆነ በጣም ነው የሚገርሙ ሰዎቹ ስለተመቻቸው ኮንፈረንሱ በጣም ስላስደሰታቸው በፍጹም አንተን የመሰለ ጌታ ወደ ገጠር ወደ ከተማ መሄድ የለብህም ብለው ከለከሉት ይላል። ጌታ ኢየሱስ ክርስቶስ ግን የሚናገረው ነገር አለ። ጌታ ኢየሱስ ክርስቶስ ግን ምን አላቸው? እነሆ በጸባ ጊዜ ወጥቶ ወደ ምድረ በዳ ሄደ፣ ህዝቡም ይፈልጉት ነበረ፣ ወደ እርሱም መጡ ይላል። ከነርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ ይላል። ከነርሱ እንዳይሄድ ተለይቶ ከኮንፈረንስ ከቤተክርስቲያን እንዳይለይ ከኮምኩራባቸው ከኮሚኒቲያቸው እንዳይለይ። ምክንያቱም በቃ ተአምር ሲያደርግ ማየት ደስ ይላቸዋል። እሱ ሲሄድ ግን ደስ አይላቸው። እግዚአብሔር ግን እንድንሄድ ነው የሚፈልገው። በየስፍራ ሁሉ ተአምራት እንዲሆን፣ በየስፍራ ሁሉ መዳን እንዲሆን፣ በየስፍራ ሁሉ ወንጌል ስርጭት እንዲሆን፣ በየስፍራ ሁሉ ኮንፈረንስ እንዲሆን፣ በየስፍራ ሁሉ መንፈስ ቅዱስ እሳት እንዲወርድ የእግዚአብሔር ፈቃድ። እሱ ግን አለ ስለዚህ ተልኬያለሁ፣ ለሌሎች ከተሞች ደግሞ የእግዚአብሔር መንግስት ወንጌል ሰብክ ዘንድ ይገባኛል አላቸው። በገሊላ ምኩራቦች ይሰብክ ጀመር። ከዛ በኋላ ጌታ ኢየሱስ ወደየከተሞች ወደየገጠሮች እየሄደ ወንጌልን ሰበከ። ወገኖቼ ያን ቀን ሲመጣ ግን ጨለማ ሆነ። ያን ጊዜ ልስበክ ቢል የሚሰበክበት ሰዓት አይደለም። ወደ መስቀሉ የሚሄድበት ጉዞ ነበረ እና ጨለማው ጊዜ መጣ። ሐዋርያቶችም ጥለው ጠፉ ይላል መጽሐፍ ቅዱሳችን። ወገኖቼ የተጻፈ ሁሉ ለትምህርታችን ሆኖልናል ይላል። ስለዚህ እነሆ ቀን ሳለህ ወንድሜና እህቴ ዛሬ ወገኖቼ እግዚአብሔር መንግስት ይዘን እንድንወጣ እግዚአብሔር በከተማችን በሀገራችን በተለያየ ሀገር ላይ ያላችሁ ወንድሞቼ እህቶቼ ቤተክርስቲያን የተሰጣት አደራ እነሆ ወደ ውጭ ሂዳ ወንጌል እንድሰብክ ነው። እኔን አደራ አለብኝ፣ እኔም ሰብካለሁ። ጌታ ይመስገን በተሰጠኝ ጸጋ። ስለዚህ የተሰጣችሁ ምንድነው? የተሰጣችሁ ሸክም ምንድነው? እግዚአብሔር የሰጣችሁ አደራ ምንድነው? አደራችሁን አትብሉ። አደራችን ወንጌል መስበክ ነው። አደራችን ወንድሞቼ እህቶቼ ከሚሰሩ ሰዎች ጋር አብረን የእግዚአብሔር መንግስት ማስፋት ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በነገር ሁሉ ይባርካችሁ። ጌታ ከእናንተ ጋር ይሁን። ሰላም ሁኑ። ተባረኩ።